ረሙና የረሙናት እንግዲህ እየመጡ ነው። እንደው ደርሷል። እንኳን ሰላም መጣችሁ። በጣም ደስ ብሎኛል ድጋሚ ስላገኘኋችሁ። ማዘር እንዴት ነው? አረፍራጋ በሌሊታቸው አቆልቋቸው። እንዴት ናችሁ? ሰላም ናችሁ? አለን ይመስገን። እንኳን ሰላም መጣችሁ። እንግዲህ ይሄ ስጦታ ለማዘር ነው። ማሚ ለርሶ ነው። ምንድነው? እስቲ ይሁት ካልኑር ትራቭል ኤጀንሲ ነው። እንኳን ደስ አላችሁ። እውነት ለቀጣይ ዓመት ኧረ አሁን የምትሄድበት ነው። አሁን ረመዳንን እዛ የምታሳልፍ ረመዳንን ኡምራ ኡምራ ማዘር እውነት እንኳን ደስ አለሽ። ኧረ ምንም ችግር የለውም። ሆነ በጣም ደስ ብሎኛል። እንኳን ደስ አለሽ። ያንቺ ነው ወይ? ያንቺ ነው። አሁን ነው የሚሄዱበት። ክፈተው ከፈለክ። ለምን ከፍተህ አታወጣው? ምንም ፕራንክ አይደለም። ለፋሚሊ ያሳያቸው። እንደውም ፋሚሊ ማለት ነው። ከብድ ማርገዝሽ ነው እልል ያሉት። አላህ ያሳብድሽ፣ አላህ ያሳብድሽ። ወይም ወንድ ከሆንክ ደግሞ አላህ ያሳብድህ፣ አላህ ያሳብድክ። ወላሂ የኡስማን እግሩ ጣቢ አትሆኝም አትሆንም፣ ስለማታውቁት ነው። የኡስማን እግሩ ጣቢ ወይም ደግሞ እንጃ አትሆኝም፣ ሴትም ከሆንሽ ማለት ነው። መርዛችሁን አትርጩ። እዛው ያጣለማኝ ተሳድቦ ይወዳል። አሁን ሜሴጅ ውስጥ ብትገባ የኔ ፍቅር ረዋን ብለህ ጽፈሃል አንተ ከካም ለማኝ። ወላሂ እናንተ የምታምኑት ብር ባለው ሰው ነው፣ ብር ባለው ሰው ነው። እሄድባለሁ፣ ጾም ነው ግን እሄድባለሁ። አንድ ሰው እንዳያስቆመኝ። አላህ ያሳብድህ፣ በቤት ይግባ። ኡስማን የእግር ህጣቢ ወላይ ዘበኝነት አይቀጥርህም። ኡስማን እናንተ የምታውቁት ተበሳቅሎ ነው፣ ግን ጨዋ የጨዋ ልጅ ነው። ጨዋ ወልዶ ነው ያሳደገው። ማጣት ነው እንደዚህ ያደረገው። ማንኛውም ሰው ደግሞ ያጣል ያገኛል። ሁላችንም ወድቀን ነው የተነሳ ነው። ማጣት ብርቅ አይደለም። እኔ ደግሞ ለሀብት ደግሞ ምንም መስሎ አይታየኝ። ሀብት አይገዛኝም። እኔ በብር አልገዛም። እቃ አይደለሁም፣ የሱቅ እቃ የሱፐር ማርኬት እቃ አይደለሁም በብር የምገዛው በፍቅር እንጂ። እኔ እዚህ ሀገር አልኖርም ነበረ በብር ብገዛው ሌላ ሀገር ነበርኩኝ እስካሁን። የዛኔ ጉዳዩ የተፈጸመ ጊዜ በአንድ ወር አልቆይም እዚህ ሀገር። ግን በብር የምገዛ ልጅ አይደለሁም። በፍቅር ማምን ሰው ነኝ። አብሮ ሰርቶ መለወጥን ማምን ሰው ነኝ። ችጋራም የልጄን አባት አንድ ሰው እንዳይናገረው። አንድ ሰው ይበዛብሃል ወይም ደግሞ ይበዛብሻል፣ ሴት ከሆንሽ ወይም ደግሞ ወንድ ከሆንክ። ይኸው በፊት የት ነበር የምታውቁት? አሁን የት ላይ ነው ያለው? ኢንሻአላህ ከዚህ በላይ ደግሞ